እናንተ ይሄ የያማል ወንድም አይመስልም? የያሚን ያማል ወንድም አይመስልም? የያሚን ያማል ወንድም ነው የሚመስለው። ስፔኖች በጣም እንኳን የዓለም ዋንጫ በላችሁ። እኔ የአርጀንቲና ደጋፊ ነበርኩ፣ ግን ባርሴሎና ትልቁ ካቴድራል ደርሰናልና አላየነውም ገና። እስቲ ሪአክሽናችንን ተመልከቱ። እንዝር 1 2 3 ኢየሱስ እንዲቻል እንዴ! ሰላም እንዴት ናችሁ ውድ ቤተሰቦቼ? አሁን የምገኘው በሊዮናርዶ ዳቪንቺ ኤርፖርት ጣሊያን ያለሁትና በሮም እና በጣሊያን የነበረን ቆይታ ጨርሼ አሁን ደግሞ ያው በድካም ስሜት የማታ ፍላይት ነው ወደ ስፔን እንሄዳለን ማለት ነው። አሁን ቀጥታ የምንሄደው ወደ ባርሴሎና ነው። ባርሴሎና እንግዲህ የሚታዩ አሪፍ ነገሮችን ለእናንተ ለማሳየት እንዲሁም እኔም ለመጎብኘት ወደዛ እየሄድን ነው ማለት ነው። ከዛ ቀጥሎ ደግሞ ስፔን ላይ ወደ ተለያዩ ከተማዎች ሄደን እናንተ ከተማውንም የምንሰራችሁንም ቪዲዮዎች ለእናንተ ለማሳየት ወደዛ እንሄዳለን ማለት ነው። እስከ መጨረሻው ድረስ እንድትከታተሉኝ ሰብስክራይብ ያደረጋችሁ ላይክ እያደረጋችሁ ይሄን ቪዲዮ ስትመለከቱት ሁላችሁም ከታች ሰብስክራይብ የሚለው እየነካችሁ እንዲሆን እጠይቃለሁ ማለት ነው። ደክሞናል። ቀኑን ሙሉ ዛሬም እዚህ ጣሊያን ስንዞር ነው የቆየ ነው። የተለያዩ ቪዲዮችን ስንሰራ ነበር የቆየ ነው። አሁን ኤርፖርት ደርሰናል ማለት ነው። ስንገባ ነው ማሳያችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ይመቻችሁ። ኤርፖርት ውስጥ ነው ያለነውና ኤርፖርት ውስጥ ያላቸው ቁጥጥር በስመ አብ እያንዳንዷን ነገር ጫማ ምናምን ይሄ በሆነ ነገር በብሩሽ ነገር ነካ እያደረጉ ማሽን ውስጥ ይከተውና ይመረምረዋል። በጣም ብዙ ይሄ አደንዛዥ እጾች ምናምን በጣም ብዙ ነገር ይያዛልና መቅረጽ ብቻ ላሳያችሁ ነበረ። እያያዙ ወደ ውስጥ ያስገቧቸዋል። ሳይ የሱሰኛ ሱስ ነገሮች የሚጠቃቀሙ ሰዎች እዛ ጋር ፈረንጆች እና የእንትን የዚህ የቁጥጥር ስርዓታችሁን ዛላደንቅ አላልፍም። የፊቺሚኖ ነው ምንድነው? የፊቺሚኖ መሰለኝ ሊዮናርዶ ዳቪንቺ ኤርፖርት እና በጣም ይመቻችሁ ጎበዞች። እኔ እንደማሰሙት ተስፋ አደርጋለሁ። በአማርኛ ግን ያው ጣሊያንኛ ስለማልችል ነው። ብቻ ደስ ይላል ሲስተማቸው። በጣም የሚያምር ኤርላይንስ ነው ያላቸው ማለት ነው ጣሊያኖች። በኢየሱስ ስም ሲያምር! አንቺ ኢጣ ኤርዌይስ የሚባል በጣም ነው የሚያምር ኤርፖርታቸው። በጣም ይሄ ማነው አውሮፕላኑ መቀመጫው፣ ላይት ሲስተሙ፣ ኤቭሪቲንግ እኛም እዚህ ጋር ተቀምጠናል። ደርሰናል። እንዳትወድቂ። ከሌሊቱ 7 ሰዓት ሆኗል። አሁን ስፔን ነው ያለነው። የመጣ ነው ወደ ማድሪድ ሳይሆን ወደ ባርሴሎና ነው። አሁን ባርሴሎናን ጎብኝተን ነው ወደ ማድሪድ እንሄዳለን ብለን ያሰብነው እና በኢትዮጵያ ስንት ሰዓት ነው? 8 ሰዓት በስማ የ1 ሰዓት ተኩል ነው ፍላይት ነበረ። በጣም ደስ በሚል ኤርፖርት ነው እንትን አውሮፕላን ነው የመጣ ነው። እኔ ያው ከዚህ በፊት አብዛኛውን ጊዜ በኢትዮጵያ ኤርላይንስ ነው የምሄደው፣ ግን ይሄኛው የኢቴርላይንስ ምንድነው የጣሊያኖቹ ቅድም ያሳያችሁ በጣም ደስ የሚለው ውስጡ ምናምን እና ባለፈው ከፖላንድ ወደ ከዋርሳው ወደ ጣሊያን የመጣበት አውሮፕላን እንትን ነበረ። እንደ ውሃ ራሱ አይሰጣችሁም። እንዴት እንብለን ብንሞትስ? እንዴ ይሄኛው ግን እውነት ብዙ ነገር ነው የሰጡን ምናምን ደስ ይላል። የጣሊያን አየር መንገድ በዚህ አጋጣሚ ኤርፖርታቸውም ፍተሻቸው ቅድም እንደፈጋችሁ በጣም ደስ ይላልና አሁን ወደ ሆቴል ልንሄድ ነው ማለት ነው። ነገ በጠዋት ተነስተን ጉዟችንን ደግሞ እንደዚሁ ጉብኝቶቻችንን እንቀጥላለን ማለት ነው። ስለምትከታተሉ በጣም ነው የማመሰግነው። ሰብስክራይብ ማድረጉላችሁ እንዳትረሱ እና በቃ አሳያችኋለሁ። በደንብ ተከታተሉ። ጧት አብረን እንነሳለን፣ እንቀጥላለን። ጉድ ሞርኒንግ። ነግቷል። ባርሴሎና ያለ ነው።
በጣም ደስ የሚለው የጠዋቱ እይታ እዚህ በረንዳው ላይ ነው። ወርታች ልንወርድ ነው ዛሬ አብረን ነው የምንቆየው እስከ መጨረሻ ተከታተሉ። ወጥተናል ከሆቴልና በባርሴሎና ጎዳና ላይ ፈልሳስ እያልን ነው። አንቺ በጣም የሚያምረው አየሩ ደብሮ የነበረ በቃ እንደ ጣሊያን ይሞቃል ምናምን ብዬ እንዴ በጣም ነው ደስ የሚለው አየሩ። በጣም 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 ቀዝቀዝ ያለ ንፋስ ራሱ ይነፍስብን ጀመረን። አበሻ ነው እንዴ እየፈጠብን እና በጣም ደስ ይላል። የምንሄድበትን ቦታ በደንብ አሳያችኋለሁ። እሺ ሰብስክራይብ ያደርጋችሁ ተከታተሉ። ይሄ ድሬ አይመስልም? ይሄ መንገድ ድሬ ነው የሚመስለው ይሄኛው መንገድ ግን በጣም የሚያምረው። ዋው አምሮብሻል ግን ዛሬ ዋው በጣም ያምራል። ወይኔ ምንድነው እዛ ጋር ቤተክርስቲያን ነው ግን አሰራራቸው በጣም የሚለየው ማርያም በጣም የሚያምረው። ዋው እዚህ ጸደላያችሁ። ጣሊያን ግን በጣም የሚቆሽሽ ቦታ በዝቷል። እዚህ አያችሁ አይደል ጣሊያን እንዴ ግን በቃ ግን አንዳንድ ቦታ ሽንት ጥግ ላይ ሁሉ እኔ በጭራሽ ያልጠበኩት እዛ ስደተኛም ብዙ ስለሆነ ይሆናል ምናልባት ግን ጥግ ጥግ ላይ ሁሉ ይሸናሉ። ለምን አላውቅም። ለሊት ሲጠጡ ይሁን ምን ይሁን አላውቅም። ባርሴሎና ትልቁ ካቴድራል ደርሰናልና አላየነውም ገና። እስቲ ሪአክሽናችንን ተመልከቱ። ሰልፊ ካየሁኝ ካሜራውን እናየዋለን እና እንዝር 1 2 3 ኢየሱስ ወይኔ እናቴ እንዲቻል እንዴ በኢየሱስ ላሳያችሁ። ቁመቱ ምንድን ነው የሚያክለው? በደንብ ወደዛ ጠጋ ብለን አሳያችኋለሁ። እስከ መጨረሻ ድረስ ተከታተሉ። ኪዳነ ምሕረት ነቻሪያች ከላይ በኢየሱስ ስም ማርያምን ምን ተሰማሽ? ቆሜ በስነ ስርዓት ነው የማየው። ቆሜ ነው የማየው። ቆይ በደንብ ሊያው ምናምን ብላ ልንበላ ነው ምግብና ቆማ እያየች ነው። እኔ አላምንም። በኢየሱስ ስም እንዴት ነው የሚያምረው እንዴ! እንዴ! ወይኔ እኔ ምንም ቃል የለኝም ማርያምን ወደሱ አና ኬፍሲ ልትጋብዘን ነው። እዚህ ምግባችንን በልተን እንሄዳለን። እናየዋለን በደንብ ተራብን በጣም እና እያዘዝን ነው ምግብ። ምን አለውን አስተናጋጅ ቢኖር አሁን ባንደክ አንድ ላይ ነው እንጂ እዚህ ጋር ሁለት ቶታል አድርገን እንድናዘው ብዬ ነው። ኦኬ ቴንክ ዩ። ረሃብ ነው እንደዚህ የሚያሰቃኝ እርቦኝ ነው። እሺ እንደዚህ የደከምኩባችሁ እንጂ እኔ ነቃ እንዳልኩኝ ሁላችሁ ታውቃላችሁ። ዋን ሞመንት ፕሊዝ አለችኝ። በጣም እንደ ተአምር እያዩኝ ነው ፈረንጆቹ ማለት እናንተ። ይሄ የያማል ወንድም አይመስልም? የያሚን ያማል ወንድም አይመስልም? የያሚን ያማል ወንድም ነው የሚመስለውና ሳቂ መጣ ሳይሆን ዋው ምግቡ ደርሷል። እሺ ዜሮ ሹገር ፈልጊው እና አንቺም
ያንቺም ነው ምግባችንን ብንበላ ነው የሚሻለው እንዲህ ከምንራብ። ምን ሲያምር ይሄን ምን እቺ በጣም ትንሽ ነው ግን በጣም ገፋል። ያው እንግዲህ የምንገኘው በባርሴሎና ነውና ይሄንን ካቴድራል ለመጎብኘት የመጣ ነው። ምሳችንን ልንበላ ቁጭ ብለናል። ትንሽ እረፍት እናድርግ ብለን ነውና እዛ ጋር ትንሽ ይታያል። በደንብ ወደ ዘይድ እናሳያቸዋለን። አሁን ምሳችንን ልንበላ ነው። እስከምንወጣ ድረስ ከታተሉንና እዛ ደግሞ ውጭ ላይ የምንሰራውን ነገር በደንብ ደግሞ ዲቴሉን ጠጋ እያልን መግባት የሚቻል ከሆነም ገብተን እናሳያቸዋለን ማለት ነው። ይመቻችሁ። እንግዲህ ሁላችሁም እንደተመለከታችሁት ይሄንን የካቴድራል ከኋላችን ያለውን በጣም የሚገርም ካቴድራል አይተነው ወደዚህ እየመጣን ነው። ወደ ውስጥ ለመግባት በጣም ፈልገን ነበረ፣ ግን ሰልፉን ብታዩት በቃ ኤርፖርት ተርሚናል ላይ መግቢያው ነው የሚመስለው። በጣም ተጠማዟል ብዙ ሰውና ሰዓት ስለሚሄድብን አሁን ደግሞ ወደ ማድሪድ ወደ ዋና ከተማው ልንሄድ ስለሆነ እዚህ ትንሽ ረፍት አድርገን ወደዛ የምንሄድበት ሰዓት ስለደረሰብን ትንሽ ረፍት ማድረግ አለብንና ከውጪ ብቻ ነው ያየነው ማለት ነው። በጣም በቃ እኔ አላቅም። ስፔን በጣም ጽድት ያለ ነው። ያውም ዋና ከተማው አይደለም ባርሴሎና ያለ ነውና እዛ ስንሄድ ደግሞ ያኛውን እናየዋለን ማለት ነው። ሁሉም ሰው የሚንቀሳቀሰው በሳይክል በስኩተር ምናምን እና ደግሞ ይሄ ሬሲዝም ምናምን በጭራሽ የለም። በቃ እንዴት በጣም እንደሚንከባከቡ እናንተን ለማገዝ እናንተን አቅጣጫ ለማሳየት መንገድ ለመምራት በየባስ ስቴሽኑ በየትሬን ስቴሽኑ አየር መንገዱ ምናምን በጣም ፍሬንድሊ ናቸውና ስፔኖች በጣም እንኳን የዓለም ዋንጫ በላችሁ። እኔ የአርጀንቲና ደጋፊ ነበርኩ፣ ግን ከዚህ በኋላ የስፔን ደጋፊ ነው የምሆነውና ከፍራንስ ጋር የነበረው ጨዋታ እንደውም ስፔን ነው ስደግፍ የነበረው እና በጣም ስፔኖች በጣም ተመችቶናል። በጣም ደስ ብሎኛል። አሁን ደግሞ ቀጣይ ቫሞስ ስፔን ወደ ማድሪድ እንሄዳለን ማለት ነው። እዚህ ትንሽ ረፍት አድርገን ማድሪድ ደግሞ የተወሰነ እናሳያቸዋለን። ከዛ ደግሞ ወዴት ሀገር እንደምንመጣ ሁላችሁም እንድትገምቱና ኮሜንት ላይ እንድትጽፉልኝ ጠይቃችኋለሁ። ከየትኛው የአውሮፓ ሀገር ሆናችሁ እየተመለከታችሁ እንደሆነ በዚሁ ንገሩኝ። ከኢትዮጵያም ከሆነ የት አካባቢ እንደሆናችሁ በዛው ጻፉልን። በጣም አመሰግናለሁ። ይመቻችሁ። አብረን እንሄዳለን። ሄይ do you have cafe americano? one cafe americano? አይገባም እንዴ? እንዴ ነው የሚከፈለው? ንክኪ ምናምን የለም እዚህ ሀገር። መልሱን እዚህ ጋር ይሰጥሻል። ምን አለ መልሱ? ኦኬ ነው መልሱ። እንደዚህ ነው የሚሰጣችሁ። ይሄ ሆት ነው አይደል? ይሄ ሆት ነው። ይሄኛው አይስድ ነው። do you have a straw for this one? Okay, thank you. Okay. ትንሽ እዚህ ረፍት እናድርግና እንሄዳለን ማለት ነው። ਸਾਡੇ ਪਿੰਡ ਦਾ ਇੱਕ ਬੰਦਾ ਸਾਡੇ ਨਾਲ ਰਹਿੰਦਾ ਸੀ